ጊዜ የሚያየውን ነገር በሙሉ ከምትጠብቀው ነገር አንፃር ነው የምታየው። አሁን ኢየሱስ ይመጣል ብሎ የሚያስብ ሰው አኗኗሩ ያስታውቃል። ከሚጠብቀው አንፃር ነው የሚኖረው። በምንም ነገር ውስጥ ብታልፉ ግን ኢየሱስን ከመጠበቅ አይናችሁን እንዳይሰብር ሕይወታችሁ ላይ ያለ መስመር አታስነኩ። በወንጌል ምክንያት ያገኛችሁትን ሕይወት ለምንም ነገር አታስነኩ። ምንም ቢቀርብን አይሻልም? ሕይወት ከምናጣ። ሕይወት ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። በቃ መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች የሉቃስ ወንጌል ምዕራፍ 2 ከቁጥር 25 ጀምረን የጌታን ቃል እስከ ቁጥር 40 ድረስ እናንብበው። በጣም ትንሽ ነው በእርግጥ የምናገረው፣ ግን ሙሉ ታሪኩ የተያያዘ ስለሆነ ሉቃስ ወንጌል ምዕራፍ 2 ከቁጥር 25 ጀምሮ እስከ 40 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ የእግዚአብሔር ቃል እንደዚህ ይላል። በዚያን ጊዜ ጻድቅና ትጉ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ያደረ ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚህ ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁም ወላጆች በሕጉ ልማድ መሠረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው፣ እግዚአብሔርንም እያመሰገነ እንዲህ አለ። ጌታ ሆይ ቃል በገባኸው መሠረት አሁን ባሪያህን በሰላም አሰናብተው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ መገለጥን የሚሰጥ ብርሃን ለሕዝብም ለእስራኤል ክብር ነው። አባቱና እናቱም ስለ እርሱ በተነገረው ነገር ተገረሙ። ስምዖንም ባረካቸው። እናቱን ማርያምንም እንዲህ አላት፣ ይህ ሕፃን በእስራኤል ለብዙዎች መውደቅና መነሳት ምክንያት እንዲሆን ደግሞም ክፉ ለሚያስወሩበት ምልክት እንዲሆን ተወስኗል። የብዙዎችም የልብ ሐሳብ እንዲገለጥ ነው። ያንቺም ነፍስ ደግሞ በሰይፍ ይወጋል። ደግሞም ከአሴር ወገን የሆነች የፋኑኤል ልጅ ሐና የምትባል ነቢይት በዚያ ነበረች። እርሷም በጣም አርጅታ ነበር። በድንግልናዋ ካገባችው ባሏም ጋር 7 ዓመት የኖረች ነበረች። ዕድሜዋም 84 ዓመት እስኪሆናት ድረስ ቀንና ሌሊት ከቤተ መቅደስ ሳትለይ በጾምና በጸሎት የምታገለግል መበለት ሆና ቆየች። በዚያኑም ጊዜ ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም መቤዠት ለሚጠባበቁ ሁሉ ስለ ሕፃኑ ተናገረች። ዮሴፍና ማርያም በጌታ ሕግ የታዘዘውን ሁሉ ከፈጸሙ በኋላ በገሊላ አውራጃ ወዳለችው ከተማቸው ወደ ናዝሬት ተመለሱ። ሕፃኑም እያደገና እየጠነከረ ሄደ፣ በጥበብ ተሞላ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ። የተቀደሱ እጆቻችንን ከፍ ዘላለማዊውን ቃልህን፣ ሕያው የሆነውን ቃልህን፣ ቅዱስ የሆነውን ቃልህን፣ ደግሞም ሁልጊዜ አንተ ብቻ የሆነውን ቃልህን እንደገና በዚህ ማለዳ ቸር አባቶ ይከፍተነዋል። በጌታችን በኢየሱስ ክርስቶስ ስም ባርክልን። ይህንን እውነት አልፈ እንደገና ለልባችን መልእክት አድርገ ስጠን። በዚህ እውነት ውስጥ ደግሞ የሕይወት አቅጣጫችንን፣ አረማመድ አካሄዳችንን፣ አስተሳሰብ ሁለንተናችንን አቅጣጫ እንድታስይዘው እንለምንሃለን። ክብር ምስጋና ለዘላለም ላንተ ይሁን። በክርስቶስ ኢየሱስ በጌታችን ስም ጸልየናል፣ አሜን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ የሉቃስ ወንጌል ምዕራፍ 2 ላይ ያነበብነው ከቁጥር 25 አካባቢ ጀምረን እስከ ቁጥር 40 ድረስ ያነበብነው ከቁጥር 21 ወደ ላይ ከፍ ብሎ ነው የሚጀምረው። ወደ ላይ ከፍ ብሎ ነው የሚጀምረው ያነሳነው ሐሳብ ያነሳነው ታሪክ። ምናልባት ይህንን ታሪክ የምታገኙት በዚህ በሉቃስ ወንጌል ላይ ብቻ ነው። በተለይ ከስምዖን ጋር የተያያዘውን ታሪክ የምታገኙት በዚህ በሉቃስ ወንጌል ምዕራፍ 2 ላይ ብቻ ነው እና የዚህ ወንጌል ጸሐፊ የነበረው ወንድማችን ሉቃስ የጌታችን የኢየሱስ ክርስቶስን መወለድ ልክ እንደ ሌሎቹ ተመሳሳይ 2 ወንጌላት እንደ ማቴዎስና እንደ ማርቆስ ሁሉ ያነሳልናል። በተለየ አንግል ቢሆንም ከማቴዎስ ጋር ግን በጣም ተወራራሽ በሚመስል አይነት መንገድ የጌታ ኢየሱስ ክርስቶስን መወለድ ወንድማችን ሉቃስ ያነሳዋል። ከማቴዎስ ጋር በጣም ተወራራሽ ይመስላል የሚያነሳቸው ሐሳቦች። በእርግጥ ማርቆስ ይሄን ያክል የተብራራ ነገር አይነግረንም። ኢየሱስ ተወለደ ብቻ ብሎ ነው የሚያልፈው። ማቴዎስና ሉቃስ ግን በማርያም ቤት ገብርኤል መምጣቱን ከዛ ደግሞ የምስራች
መስማቷን ከዛ ብላቴናው ደግሞ በእሷ ዘንድ መጸነሱንና መወለዱን በደንብ ዘርዘር አድርገው ነግረውናል። በዚህ ቦታ ላይ የምናገኘው ጌታ ኢየሱስ ክርስቶስ ተወለደ ነው። እንግዲህ ኢየሱስ ተወለደ። ዛሬ ደግነቱ ይህንን የምሰብክበት ቀን ልጆች የሚሰጡበት ቀን ነው። የቀኑ መልእክት ነው ማለት ነው። ዛሬ ይህን ፕሮግራም አድርጌ አይደለም በእርግጥ ይህን ስብከት ያዘጋጀሁት፣ ግን ከገጠመ ደግሞ ምን ታደርጉታላችሁ? ክብር ለኢየሱስ ይሁን እና ጌታ ኢየሱስ ክርስቶስ የተወለደበት ሰሞን ነው። መወለድ ብቻ ሳይሆን ከተወለደ አንድ 8 ቀን አካባቢ ቆይቷል። ጌታ ኢየሱስ 8 ቀን አካባቢ ቆይቷል። ያው ሁሌ እናገራለሁ ለሥራ ከመጣ ነው 8 ቀኑ እንጂ እሱ የዘላለም አምላክ ነው አይደል? ማርያምና ዮሴፍ ቤት አይጀምርም ኢየሱስ። እሱን መቼስ ሮብ እየተማርን ስለሆነ ቆላስያስን እሱ የዘላለም አምላክ ነው። ኢየሱስ የዘላለም አምላክ ነው። በጣም በትህትና አጠገባቸው ሰው ኢየሱስ የዘላለም አምላክ ነው በሉት። እና ይሄንን የሚያክል ታላቅ አምላክ የሰው ልጆችን ለማዳን ወደ ምድር ከመጣ 8ኛ ቀኑ አካባቢ ነው። ልክ የ8ኛ ቀኑ ላይ ሲደርስ ከቁጥር 21 አካባቢ ጀምራችሁ ስታነቡት እንደ ማንኛውም አይሁዳዊ ልማድ ይላል። እንደ ማንኛውም አይሁዳዊ ልማድ በቤቱ መካከል የተወለደ የበኩር ልጅ ተባዕት ከሆነ ለእግዚአብሔር ይለያል። የመጀመሪያ ልጅ ወንድ ከሆነ ሁልጊዜ፣ የበኩር ልጅ ወንድ ከሆነ ሁልጊዜ ለእግዚአብሔር ይለያል። እግዚአብሔር ይወስዳል፣ የኔ ነው ይላል። ስለዚህ ለማርያም ገብርኤል በተናገረው መሰረት ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ ብሏታል። ኢየሱስ ከመጸነሱ በፊት በተሰጠው ስም ነው ሲወለድ የተሰጠው አይደል? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ካላት በኋላ ስሙንም ኢየሱስ ትይዋለሽ አላት። ቤዚካሊ ለማርያም አይደለም ቃሉ ለዮሴፍ ነው የመጣለት። ተዝ የሚላችሁ ከሆነ በስውር ሊተዋት ሲል መጣና አያይ ጽንሱ ከኔ ዘንድ ነው አይደል ያለው፣ እንዳትተዋት አለው። ታዲያ ሲለው የሚወለደው ሕፃን አለው። እሺ አለ። በህልም ነው እንግዲህ በሌሊት ነው የሚወለደው ሕፃን አለው። እሺ ሲለው የሰው ልጆችን ሁሉ ከኃጢአት ያድናቸዋል አለው። በጣም ብዙ ዘመን በጣም የማይቆጠር ልጆች ይወለዳል። ይሄኛው ልጅ ግን አለው የሚወለድበት ምክንያት አለው። ሲወለድ የሰው ልጆችን ሁሉ ከኃጢአት ያድናል። ቀጥሎም በያዕቆብ ቤት ላይ ይነግሳል፣ በአባቱ በዳዊት ዙፋን ላይ ይቀመጣል። ሲወለድ ስሙን ኢየሱስ ትለዋለህ፣ የፈለከውን እንዳታወጣለት። ክብር ለኢየሱስ ይሁን። ጸልዮ አይደለም የተቀበለው ስሙን ቀጥታ ነው የነገረው። ኢየሱስ ነው ስሙ፣ አዳኝ ትለዋለህ። ሲያድግ ይሄንን ያደርጋል ብሎታል። ስለዚህ ኢየሱስ ሲወለድ ኢየሱስ ተባለ ስሙ። እና በ8ኛው ቀን ማርያም እንደ ማንኛውም አይሁዳዊ እናት የበኩር ልጇ የነበረውን ጌታ ኢየሱስ ክርስቶስን ይዛው ወደ ቤተ መቅደስ መጣች። በጣም ይገርማቸዋል። የወንጌል ጸሐፊዎች በጣም በጥንቃቄ ነው የሚጽፉት። እናቱ ማርያምና ዮሴፍ ነው የሚለው፣ ባይዘው እናትና አባቱ አይልም አይደል? ይለየዋል። እሱ አባቱ እግዚአብሔር ነው እና እናቱ ማርያምና ይልና ዮሴፍም ነው የሚለው። አሁን ዮሴፍ እያገዛት ነው፣ አባቱ አብ ነው እና አብረው ወደ ቤተ መቅደስ አብረው ነው የወጡት። ባይዘው አብሯት አለ ዮሴፍ እና ይዘውት ሲሄዱ ቀድሞ ማርያም ከገብርኤል ሰምታለች። ዮሴፍም ሌሊት በራእይ ተገልጦለት ነግሮታል። የብላቴናው ጉዳይ የተለየ ነው። በጣም ምን አይነት ልጅ ነው ግን እንደ ማንኛውም አይሁዳዊ እናትና ቤተሰብ ስርዓቱን መፈጸም ስላለበት ደግሞ እነሱ ሚድል ክላስ ናቸው። ባይዘው በጣም ሚድል ክላስ ናቸው። ቁጥር ስንት ላይ መሰላችሁ? ወደ ላይ ወጣ ብላችሁ ቁጥር 24 ላይ 2 ዋኖሶች ወይም 2 የርግብ ጫጩት እንደተባለ መስዋዕት ለማቅረብ ነበር ይላል አይደል? ይዘው የወጡት ማለት ነው። አሁን ኢየሱስን ሲሰጡ መስዋዕት ለማቅረብ ይዘው የወጡት 2 ዋኖስና 2 የርግብ ጫጩት ነው። የሚገርማችሁ ዘሌዋውያን 12:8 ላይ ሄዳችሁ ስታነቡ አሁን ከፍ ያለ ነገር ማቅረብ የማይችል ከሆነ ይላል። ለምሳሌ ጠቦት ማቅረብ ካልቻለ፣ ጥጃ ማምጣት የማይችል ከሆነና በጣም ዝቅተኛ ከሆነ ዋኖስና ርግብ ያምጣ ይላል። ስለዚህ ይሄ አሁን የነ ማርያም የኑሮ ስታተስ ነው። አይችሉም፣ የላትማ ማርያም የላትም። ገና ጮኛዋም ደግሞ አናጢ ነው እና ጫጩትና ለኢየሱስ የቀረበው ማለት ነው። ጫጩትና ርግብ ነው። ያለማዳኝ እኮ ነው የቀረበለት። ጫጩትና እርግብ 2 የርግብ ጫጩትና ዋኖስ ይዘው ሄዱ እና አቀረቡ። መስዋዕታቸውን አቅርበው ጨርሰው ልክኛ ዛሬ እንዳደረግነው ማርያም ጌታ ኢየሱስ ክርስቶስን ለእግዚአብሔር ልትለይ ነው ይዘ ሄደችው። እሱ እኮ እግዚአብሔር ነው፣ እግዚአብሔር ለእግዚአብሔር ማለት ነው። እሱ እግዚአብሔር ወልድ ነው እና ልትለይ ይዛው ወደ መሰዊያው ስትጠጋ በቤተ መቅደስ ውስጥ እድሜውን የጨረሰ
አንድ ስምዖን የሚባል ሽማግሌ እድሜውን ጨርሷል። ቤተ መቅደስ ነው እድሜውን የጨረሰው። እሱና ከሱ በኋላ የተጠቀሰች ምናልባት ቅድም ሳነባት ከሰማችሁ ሐና የምትባል ሴት 80ዎች ውስጥ የገባ እድሜ ያላት ሴት ማለት ነው። እድሜያቸውን ሁሉ የጨረሱት እዛው ቤተ መቅደስ ውስጥ ነው። እና ይሄ ሰው በጣም አስደናቂ ሰው ነው። እንዳልኳችሁ ሉቃስ ወንጌል ላይ ብቻ ነው ያለው። ሌሎች ወንጌላት አላነሱትም። ለምን እንዳላነሱት አናቅም። ግን ሊነሳ በጣም ብዙ የሚችል አይነት ሰው ነው አይደል? በጣም ብዙ ሊነሳ የሚችል አይነት ሰው ነው። ስለ ሰውየው ሲነግረን ሉቃስ ምን ይለናል? ስምዖን የተባለው ሰው ይለና የመጀመሪያ የእስራኤልን መጽናናት ይጠባበቃል ይላል። ክብር ለኢየሱስ ይሁን። የእስራኤል መጽናናት ቀጥታ የሚያያዘው ከመሲሁ ጋር ነው። ከሌላ ነገር ጋር አያያዝም። እስራኤላዊን ሄደ ስለ መጽናናት ከጠየቀው በጦርነት ስለማሸነፍ አይነግርም። ስለ መሲያኒክ ነው መጽናናት። ኮንሶሌሽን ሁሌ ካወራ እስራኤላዊ የሚያወራል መሲያዊ ነው። ስለዚህ ይሄ ሰውዬ የእስራኤልን መጽናናት ይጠባበቃል። መሲህ ይመጣል ብሎ እየተጠባበቀ ነው። አሁን ይሄ ስሙኝ፣ አሁን የመጀመሪያው ነው የእስራኤል መጽናናት የሚለው ስሙኝ። ከምን አንጻር ሊመጣ ይችላል የእስራኤል መጽናናት? አሁን እኛ በስምዖን አውድ ገብተን ኢየሱስ የተወለደ ሰሞን ትዝ ይላችኋል። ከ8 ቀን በፊት እነዛ እረኞች አካባቢውን በሙሉ በወሬ አዳርሰውታል። የሰማይ መልአክ ተገልጦላቸው በግርግም የተወለደው ሕፃን ጋር ሄደው ያዩትን የሰሙትን አውርተዋል። እነዛ ኮከብ ቆጣሪዎቹ ማለት ነው። ወሬው ይሄ ሰውዬ ቤተ መቅደስ አካባቢ ስላለ ቤተ መቅደስ አካባቢ ወሬው እንግዳ አይደለም። ምክንያቱም ሄሮድስ የኢየሱስን መወለድ ሲሰማ ጠርቶ የጠየቃቸው ጸሐፍቶቹንና ፈሪሳውያንን ነው። በእርግጥ እናንተ የምትጠብቁት መሲህ ወይንም አዳኛችሁ የምትሉት ንጉሳችሁ የሚወለደው ሰሞኑ ነው እንዴ ብሎ ሲጠይቅ መጽሐፍ ከፍተው አይደለም ይለው። በጣም እኮ ነው የሚገርሙት እኮ መጽሐፍ ከፍተው ቀን ቆጥረው አዎ በዚህ ሰሞን ነው የሚወለዱ አሉት። ወሬው እነ ስምዖን ቤተ መቅደስ ስለሚኖሩ እዛ አካባቢ ተወርቷል። መሲህ ሳይሆን አይቀርም የተወለደው የሚል ወሬ አለ። የእስራኤል መጽናናትማ ሰሞኑን ነው ብሏል ሰውዬ። የእስራኤልን መጽናናት ይጠባበቃል። ንጉሥ አለ። ንጉሥ እያለ ነው ኢየሱስ የተወለደው። ያው ንጉሥ እያለ ነው እግዚአብሔር ንጉሥ ያመጣው በላዩ ላይ። እኔ ንጉሥ እያለው እንዴት ነው ንጉሥ የሚወለደው ነው ሰውየው ጥያቄው። ስምዖን ደግሞ ንጉሥ ነው አይደለም አይደል? መጽናናታችን ነው፣ ማረፋችን ነው፣ አሳራፊያችን ሊመጣ ነው ብሎ የእስራኤልን መጽናናት እግዚአብሔር ያሳይ። እንግዲህ ይጠባበቃል ማለት ኮንሸስ ነው ማለት ነው። ተኝቶ አያድርም ማለት ነው። ሁልጊዜ የሚያየውን ነገር በሙሉ ከምትጠብቀው ነገር አንጻር ነው የምታየው። አሁን ኢየሱስ ይመጣል ብሎ የሚያስብ ሰው አኗኗሩ ያስታውቃል። ከሚጠብቀው አንጻር ነው የሚኖረው። እርግጥ ብሎ አይቀመጥም። መሬትም ሲረግጥ በጣም አይረግጥም። ቀለል እያደረገ ነው የሚረግጥ። ልሄድ እችላለሁ። የሚጠብቅ ሰው ሁሉ ነገር። ይሄ ሰውዬ ጠባቂ ነው። ቤተ መቅደስ መካከል ነው ኢየሱስ መጥቶ ያልተገኘው። የቤተ መቅደሱ ዋነኛ የእምነት መሪዎች ናቸው ኢየሱስን የሳቱት። ስለዚህ የሰውዬ በጥንቃቄ ነው የሚጠብቀው። ፈሪሳዊ መሆን ኢየሱስን እንድታገኘው አያረግህም። ሰዱቃዊ ጸሐፍት መሆን ሕግን ማመሳከር እንድታገኘው አያረግም። ከስምዖን የተሻሉ ንጉሥ ሲፈልግ ጠርቶ የሚጠይቃቸው ኢቭን ሚስ አድርገውታል ኢየሱስን። ስለዚህ በጥንቃቄ ጠብቀዋል። የእስራኤልን መጽናናት የሚጠባበቅ ሁሉን ነገሩን ትቶ የሚያስበው ስለ ኔሽን ነው። የኔሽን የህዝብ መጽናናት ነው ልብ ውስጥ ያለው። የሱ ዕድሜስ ቸርች እየጸለየ ያልቃል። የሱ ዘመን ተንበርክኮ በእግዚአብሔር ፊት ይፈሳል። ለምን? የእስራኤልን መጽናናት እየተጠባበቀ ነው። ፐርሰናል የሆነ ነገሩን በሙሉ ሳክሪፋይ ያደርጋል። እግዚአብሔር እስራኤልን የሚያጽናናበት ጊዜ ደርሷል ብሎ የእስራኤልን መጽናናት ይጠብቃል። ሁለተኛው ምንድነው የሚለው? የእስራኤልን መጽናናት የሚጠባበቅ ብሎ ምንድነው የሚለው? ሁለተኛው ጻድቅና ትጉ። እግዚአብሔር እነዚህን ኳሊቲዎች ያፍስስ ለቤተ ክርስቲያን። ጻድቅ ነው፣ የህይወት አቋም ነው ጽድቅ። የህይወት አቋም ነው ጽድቅ። ጻድቅ ነው፣ በጽድቅ ነው የሚኖረው። እንደ እግዚአብሔር
ሕግ ነው የሚመላለሰው ማለት ነው። በእነሱ ዘመን ሕጉ ነው እጃቸው ላይ ያለው። ስለዚህ እንደ ሕጉ ነው የሚመላለሰው። ጻድቅ ነው፣ ሲያዩት ራይቸስ ነው ይሉታል። ይሄ ጻድቅ ነው። አታዩም? አካሄዱን ዓለምን የጠላ ነው፣ ምድርን የካደ ነው። ጻድቅ ይልና አንድ ሌላ ደግሞ ጨምሮ ያስገባል፣ ትጉ የሚል። ከነዚህ ውስጥ አንዱን ማግኘት ራሱ በረከት ነው። እንኳን ይሄን ሁሉ በአንድ ላይ ማግኘት። ተጠባባቂ ነው፣ ጻድቅ ነው። ቀጥሎስ በትጋት ነው። ኦልዌይስ አለ። ከመሰዊያው አጠገብ አይጠፋም፣ ከጸሎት አይጠፋም፣ በመንፈስ ከሚሆን ምሪት አይጠፋም። አለ ሁሌ። ስምዖን ትጉ ነው፣ ትጉ ነው፣ በጣም ትጉ ነው። ወደ ቤቱ የሚሄድበት ሰዓት አለ። ምክንያቱም ዛሬ ኢየሱስ ወደ ቤተ መቅደስ የመጣበት ቀን ላይ ስምዖን ቤተ መቅደስ ውስጥ አልነበረም አይደል? ቤተ መቅደስ ውስጥ አልነበረም። ኢየሱስ የመጣ ቀን ስምዖን አልነበረም። ባይዘው የቸርች ቤቱም ሆኖ ይተጋል። በየትኛውም አጋጣሚ አለ። ላይን አፕ የሚያደርገው ሰማይ ላይ ነው። ስለዚህ የመጨረሻውና አራተኛው መንፈስ የሞላበት ነው አይደል? መንፈስ ቅዱስ በእርሱ ላይ ነበር። ኢትስ ኤ ትራንዚሽን ፔሪድ። ሽግግር እኮ ነው። ከብሉይ ወደ አዲስ እኮ ሽግግር ላይ ነው ያለው ሰውየው። መሃል ላይ ነው ያለው። መንፈስ ቅዱስ ግን በላዩ ላይ ነበር። ክብር ለኢየሱስ ይሁን። ከዛ ቀጥሎ የሚነግረን የዛን ቀን ምንድነው የተከናወነው? ቀጥሎ የሚነግረን አብረን እንድንሰብክ ብዬ ነው። ትንሽ ደቂቃ ስለሆነ የምናገረው። በዚያን ቀን እርሱም በመንፈስ ተመርቶ አይደለም የሚለው ወደ ቤተ መቅደስ ወጣ። አልነበረም ማለት ነው ቤተ መቅደስ። ሳሙኤል የሆነ ቦታ ሊሆን ይችላል። መንፈስ ቅዱስ እንደዚህ አለው፣ ስምዖን አለው፣ አቤት ተነስ አለው። ለምን? ወደ ቤተ መቅደስ ውጣ አለው። የእስራኤልን መጽናናት የምትጠብቅ አይደለ እንዴ? አዎ። በጽድቅ እየተጋህ የምትኖር ሰው አይደለ እንዴ? አዎ። መንፈስ ቅዱስ እኔ በአንተ ላይ እኮ አድሬያለሁ፣ ተነስ ውጣ አለው። ለምን? የምታየው ነገር አለ፣ ሂድ ውጣ ሲለው ማርያም ስምዖን አለ ብላ አይደለም የመጣችው፣ ልጇን ልትሰጥ ነው የመጣችው። ስምዖንስ መጽናናት እየጠበቀ ነው። ቀጥሎ አንድ ቃል ይናገራል። በጌታ የተቀባውን መሲህ ሳያይ እንደማይሞት በመንፈስ የተረዳ ነው። ጂሰስ ዘመን የነገረው ሰው ነው። ልትሞት ነው ሲሉት መሲህ ሳላይማ አልሞትም። ያየ ቀንስ ይኸው ልሙት አለ። እስኪ አይሞትም። ትሞታለህ? አልሞትም። እንደረኔ አልሞትም። ለምን? መሲሁና ያለው መንፈስ አስረድቶኛል፣ ተረድቻለሁ። በጌታ የተቀባው ነው። ማንን? መሲሁን ክርስቶስ ኢየሱስን ሳላይ አላንቀላፋም። ስለዚህ እስራኤልን መጽናናት እጠባበቃለሁ። ዛሬ መንፈስ ቅዱስ ተነሱታ አለው። ወደ ሊድ ወደ ቤተ መቅደስ ቶሎ በል አለው። ትንሽ ደቂቃ ሊያስተላልፋቸው ይችላል። ማርያም ልትሄድ ትችላለች ከጨረሰች። ስምዖን ፕሮግራም ውስጥ የለም፣ እግዚአብሔር ፕሮግራም ውስጥ ነው ያለው እንጂ ማርያም እቅድ ውስጥ የለም፣ ዮሴፍ እቅድ ውስጥ የለም። ምንም አይነት እቅድ ስክሪፕቸር እግዚአብሔር እያጻፈ ነው። ስለዚህ ሰውየው 7 በር አለው ቤተ መቅደሳቸው ትልቅ ነው። 7 የሄሮድስ ቤተ መቅደስ ነው ይሄኛው። 7 በር አለው። በአንደኛው በር እሷ ልትወጣ፣ በሌላኛው በር ስምዖን ገባ። እንዳልኳችሁ ነው እንግዲህ እድሜው በጣም ስለሄደ አይኑ በደንብ አያይም፣ የውስጡ ነው በደንብ የሚያየው እና ይፈልጋል። ሲፈልግ አንዲት በጣም ወጣት ሴት ምናልባት እንግዲህ በጣም ትንሽ 20ዎቹ መጀመሪያ ላይ ከሆነችም ድንገት ምናልባት አንድ ሕፃን ልጅ አቅፋ ከቤተ መቅደስ ልትወጣ ስትል ሮጦ መጣ። ነይ አላት። አንቺ ልጅ ነይ አላት። ሽማግሌ ነው እሷስ ልጅ ናት። ነይ አላት። አቤት ይሄን ብላቴና አምጪው አላት። እግዚአብሔር ይመስገን። መቼስ እንትን የዲቫይን አፖይንትመንት የመለኮት ሲሆን እንትኑ አምጪው አላት። ተቀበላት እና አቀፈው የሚል ቃል አለ አይደል? ተቀበላትና ኢየሱስን አቀፈው። ለዘላለም የሚያቅፈውን እድል አግኝቶ እሱ ዛሬ አቀፈው እና ተቀበላትና ብድግ አደረገው። አይኖቼ ለሰው ሁሉ የተዘጋጀውን ማዳንህን አይተዋልና። ባሪያን በሰላም አሰናብቶ ብቻ አይደለም የሚለው አይደል? ጌታ ሆይ ቃል በገባው መሰረት አሁን ባሪያን በሰላም ታሰናብተዋለህ። በሰላም እንደምታሰናብተኝ ቃል ገብተሃል። ምን አይነት ግለሰብ ነው? በዚህ ሌቭል እየኖረ 5 ቁጥር ብቻ ነው ያለው። አንተ ምንም ሳይሰራ እኮ ዘው ብሎ ገብቶ እኮ 2 ምዕራፍ ይዞ እኮ ይሄዳል። ኢየሱስን አቅፎት
አየውና አይኖቼ ለሰው ሁሉ የተዘጋጀውን መዳን አይተዋል አለና ባሪያን በሰላም አሰናብቶ ቃል በገባው መሰረት አለ። ከአብ ጋር ነው የሚያወራው። ቃል ገብተሃል። ልክ መሲሁን ሳቅፋው እንደምትወስደኝ ጮክ በሉና እስቲ ኢየሱስ ይበቃኛል በሉ እስቲ። እኔ ቻሌንጅ ያደርገኛል በግሌ። ቃል ገብቶለታል እግዚአብሔር። ምን የሚል ቃል? አንተ ስንት ቃል እኮ ይገባል። ለስሙ ምንድነው ይገባለት? መሲሁን ሳታይ አትሞት ማለት ያየው ቀን በሰላም አሰናብተሃለሁ ብሎታል። እና ቃል በገባው መሰረት ባሪያን በሰላም ታሰናብተዋለህ ብሎ የመጨረሻ ንግግሮቹን ተናገረ። ይሰውዬ የመጨረሻ። ከዛ በኋላ ስምዖን የሚባል ሰው የለም። ያው ምንም ጥያቄ የለውም። ቃል ገብቶ እግዚአብሔር ደግሞ ቃሉን አያጥፍም፣ ወስዶታል። እግዚአብሔር ቃል ከገባ ያደርገዋል። ከዛ ማዳንን አይተዋል። ይህም ለሕዝብ ለአሕዛብ መገለጥ የሚሰጥ ብርሃን ለሕዝብም ለእስራኤል ክብር ነው አለው። ኢየሱስን ነው ብርሃንና ክብር ነው አለ። በቃ ጨለማውን የሚገፍ ብርሃን እሱ ነው፣ ለሕዝብ ለእስራኤል ደግሞ ክብር ነው አለ። ከዛ አባትና እናቱ ተገረሙ ይላል። ምን አይነት ልጅ ነው? ሳይወለድ መልአክ መጥቶ ሲያወራ የተወለደ ቀን የሰማይ ሰራዊት ሰማይ ከፍተው ክብር በአርያም በምድር ደግሞ ለሰው ልጆች ደስታ ሲሉለት ከርመው አሁን ደግሞ ይህንን የሚያክል በጣም ረጅም ዘመን ሲጾም ሲጸልይ የከረመ የተከበረ ደግሞ ትልቅ የእምነት አባት ደግሞ መጥቶ ብርሃንና ክብር ነው አለው። እንዴት አይነት ልጅ ነው ብላ ለማርያም መልሶ ሰጣት። ነገሩን በልቦ ያዘች የሚል ብዙ ቦታ አለ። ብዙ ነገር ነው በልቦ ያስያዛት። ኢየሱስ አይነት ልጅ ወልዳ እና ተቀብላም ቢና ተገረሙ ይላል። እንዴት ያለ የ8 ቀን ሕፃን እኮ ነው። እንዴት ያለ ብላቴና ነው። ሲያድግ ምንድን ነው የሚሆነው? ክሮስ ምናምን ገና ነው። ክሮስን ግን ነገራት። ኢየሱስ ሲሰቀል የምትሰቃየውን ሲቃይ ግን ነገራት አይደል? ቃል በቃል እኮ እሱን እኮ ነው ያላት። ቁጥር 35 ላይ የብዙዎች የልብ ሐሳብ እንዲገለጥ ነው ብሎ የአንቺም ነፍስ ደግሞ በሰይፍ ይወጋል ማለት እኮ ልጇ ኢየሱስ ክርስቶስ መስቀል ላይ ሞተ። ፊት ለፊቱ ነበረች፣ እያየችው ነው። በኢየሱስ ምክንያት ያለፈችው መንገድ አይደለም። በክርስቶስ ኢየሱስ ምክንያት እርሱ የአባቱን ፈቃድ ብቻ ነው የሚያደርገው። የሚመርጠው መንገድ፣ የሚሄደው እርምጃ፣ የሚገባበት ክራውድ ገዳዮቹ መሃል ይቆማል። ሲመከርበት ትሰማለ። ከዛ ደግሞ ይመጣሉ። እሷና ደግሞ ልጆች ምናምን አንድ ላይ ይመጡና ደጁ ቆመው ያስጠሩታል። እናትና ወንድሞች ይፈልጉዋል ሲሉት እኔ እናትና ወንድሞቼ እግዚአብሔርን ፈቃድ ምናምን ቃል ሰምተው የሚያደርጉ ናቸው ብሎ እርፍ። ነፍስ ከሥጋ እያላቀቀ ነው የሚያውልህ። ነፍስሽ በሰይፍ ይወጋል አላት። አንዳንዴ በጣም ብዙ ጊዜ መልእክት ሲነገረን አሜን ለምንም አሜን በሉ፣ ምንም ጥያቄ የለውም አሜን በሉ። ግን እንትን አለው አይደል? ሁሌ የምትፈልጉት ነገር ወጋ አለው፣ ከጀርባው ወጋ አለው። አሁን በአንቺ በኩል መሲህ ይመጣል ሲባል አሁን ማን ነው? አሜን ብቻ አይደለም እኮ የምንለው፣ እንዲያደርገው ነው ቀጥሎ ጾም ጸሎት የምንይዘው። መሲሁ ከመጣ በኋላ ግን ይዞት የሚመጣውስ ነገር ማርያም የምታልፈው መንገድ። ለምሳሌ ንጉሥ አንግስልን አሉት። ብድግ ብሎ መጥተው ሳሙኤልን ንጉሥ ካልነገሰልን አሉት። አረ አምላካችሁ እግዚአብሔር ንጉሳችሁ ነው አላቸው። አረ እኛ እንደ አሕዛብ በፊታችን የሚሄድ ንጉሥ ነው የምንፈልገው ሲሉት እግዚአብሔር መጣና እንደዚህ አለ፣ አንግስላቸው። አንተን አለ እኔን ነው በቃ ያልፈለጉኝ። ያው አንተም አለ አንግስላቸው፣ ግን ንጉሱ ወግ አለው በላቸው። ወግ አለው ንጉሱ። ንጉሥ አንግሰ ወግ እምቢ በላ አይሆንም። ምንድነው ወጉ ሲል ወንድ ልጆቻችሁን ሰረገላ ጎታይ፣ ሴት ልጆቻችሁን ሽቶ ቀማሚ ያደርጋል። ልጄን አልሰጥም አትልም። ንጉሥ አንግሰ ነው ይወስድባል በግድ ገንጥሎ ከእጅ ላይ። የምንፈልገው ነገር ሁሌ እግዚአብሔር ወደ ህይወታችሁ የሚያመጣውም ነገር ሁሌ ቀጥሎ የሚመጣ ነገር አለው። ማርያም ጸልያ አይደለም አይደል የተቀበለችው? መርጦ ነው የሰጣት። ከመካከል አውጥቶ ነው የሰጣት። ከሰጣት በኋላ ግን የምታልፈው መንገድ፣ የምትሄደው መንገድ በጣም ቀላል አልነበረም። ክብር ለኢየሱስ ይሁን። ወዳጆች ሆይ የምንጠብቀው ጌታ ከፊታችን አለ። የምንጠብቀው መሲህ ከፊታችን አለ። ጨርሶ በአባቱ ቀኝ የተቀመጠ ንጉሥ አለን። ልዑል ነው፣ ንጉሥ ነው። በጣም በቅርብ ይመለሳል። በጣም እንደ ስምዖን ነቅተን እንጠብቅ። በጣም አሁን የሚወለድ ኢየሱስ የለም።
አሁን በዚህ አይነት መንገድ ወደ ምድር የሚመጣ አዳኝም መሲም የለንም። አንዴ ሆኗል። ከዚህ በኋላ ተመልሶ የሚመጣው በክብር ነው። እያስፈራ ነው የሚመጣው፣ እያስደነገጠ ነው የሚመጣው። ለኛ ለምናምን ደግሞ በተስፋ ነው የሚመጣው፣ በብዙ ሐሴት ነው የሚመጣው። ነቅታችሁ ጠብቁ። ነቅተን እንጠብቅ። በጣም ንቁ ይሁን መንፈሳችሁ። በጣም ብዙ የምታልፉት የተለያየ አይነት ከፍታ ዝቅታ፣ አፕስ ኤንድ ዳውንስ እንዳለ አውቃለሁ። ምንም ጥያቄ የለውም። እዚህ ሀገር ስለሆነ አብረን የምንኖረው እንደ አገር ብቻ ሳይሆን ደግሞ በግላችሁ በጣም ብዙ ቻሌንጅ ውስጥ እንደምታልፉ ተስፋ አደርጋለሁ። በምንም ነገር ውስጥ ብታልፉ ግን ኢየሱስን ከመጠበቅ አይናችሁን እንዳይሰብር። ምንም ነገር ያልፋል፣ ምንም ነገር ይሻራል። ሰማይና ምድርም ያልፋሉ፣ እንኳን እኔ የማልፍበት ጉዳይ። ታሪክ ይዘጋል። ለሁሉም ነገር እግዚአብሔር 4 ነጥብ አለው። የምንሄድበት ቻሌንጅ ከምንጠብቀው የክብር ጌታ አይናችንን እንዳይገነጠል ሁሌ መንፈሳዊ ነው። ስምዖን መንፈሳዊ ሰው። ፈሪሳውያን ጋር የሚያየው ህይወት ከመንፈሳዊነት የሚያጎድል ሊሆን ይችላል። በኖራ የተለሰነ መቃብር ናቸው ፈሪሳውያን። አስመሳዮች ናቸው፣ ፕሪቴንድ ያደርጋሉ። በጣም ሂፖክራት ናቸው። ስታየው ፈሪሳዊውን ልብ ሊወርድብህ ይችላል። ጸሐፉን ሲያይ የሕግ መጽሐፍ ጸሐፊው ሰውዬ ነው። ህይወቱ ግን ምናልባት እንደ ሕጉ ላይሆን ይችላል፣ እንደሚጽፈው ሕግ ላይሆን ይችላል። ስምዖንስ አይኑን ከዚህ ላይ አልሰበረም። በመካከል እየኖረ መንፈሳዊ ነው፣ ጻድቅ ነው፣ ትጉ ነው፣ መንፈስ ቅዱስ ያደረበት ሰው ነው። እግዚአብሔር የተናገረውን እያንዳንዷን ነገር በጥንቃቄ የሚጠብቅ ብርቱ ክርስቲያን ነው። ዛሬ ከዚች ቀን ላይ ከዚች መልእክት ላይ ልተውላችሁ የምፈልገው ነገር ይሄንን ነው። መስመር፣ ህይወታችሁ ላይ ያለ መስመር አታስነኩ። በወንጌል ምክንያት ያገኛችሁትን ህይወት ለምንም ነገር አታስነኩ። ምንም ቢቀርብን አይሻልም? ህይወት ከምናጣ። ህይወት ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። በቃ የዘላለም ህይወት እናንተ ውስጥ አለ። አታስነኩ፣ አታስደፍሩ። ቦርደር ይኑረው። ኖ ጽድቅ የሚነካስ ኖ ትጋትን የሚቀንስ ኖ። ህይወት ይበልጣል። ክብር ለኢየሱስ ይሁን። በንቃትን ጠብቅ። ያኔ እግዚአብሔር የሚልከውን ልጁን ኢየሱስ ክርስቶስን እንደ ስምዖን ፊት ለፊት እናገኘዋለን። የምናቅፈው ልጅ ሆኖ አይመጣም፣ የከበረ ንጉሥ ሆኖ ይመለሳል። ፊት ለፊት እናየዋለን። ያቺም ሴት የእሱ አይነት ናት። በጣም ብዙ ቁጥር የላትም። ምናልባት 1-2 ቁጥር ነው ያላት። ሐና በቃ በመበለትነቷ እስከ 80 ዓመቷ ድረስ ቤተ መቅደስ ኖራለች ይላል። በጣም ይገርማችሁ፣ ቀንና ሌሊት እየጾመችና እየጸለየች የሚል ቃል አለ። ቀንና ሌሊት እየጾመችና እየጸለየች። ቀንና ሌሊት መጾምና መጸለይ የሚባል አለ። ቀንና ሌሊት ትጾምና ትጸልይ። ሐና ቀንና ሌሊት ትጾምና ትጸልይ ነበር። በጣም ትጉ ነበረች። የጸሎት ሴት ነበረች። እግዚአብሔር በምንድነው ሪዋርድ ያደረጋት ሐናን? ኢየሱስን አገናኝቶ። በምንድነው ሪዋርድ የሚያደርገኝ? የሚገለጠው ልጁ ፊት ለፊት አቁሙ። በምን ሊመልስላችሁ ይችላል መንፈሳዊነታችሁን? ህይወት ከፍለህ እግዚአብሔር የልጁን ካልሰጠህ በቀር ምን ወርዝ ያደርጋል? ህይወት የሚያስከፍል። እኔ ህይወቴን ልሰጠው የምችለው ነገር ከወንጌል ውጪ ምን ሊኖር ይችላል? ምን ሊኖራችሁ ይችላል ከኢየሱስ ውጪ? ክብር ለኢየሱስ ይሁን። ኖሩ፣ በጽድቅ ተመላለሱ፣ በጣም በትጋት ወጡ ገቡ፣ በመንፈስ ተነዱ። እግዚአብሔር የተናገራትን እያንዳንዷን በጥንቃቄ ጠበቁ። እግዚአብሔር ካሳቸው። በምን? ኢየሱስን እንዲያቅፍ እድል ሰጣ። መሲሁን እንድታየው እድል ሰጣትና አየችው ብቻ እኮ አይደለም፣ በዙሪያ ላሉት ሁሉ መሰከረች። እንዳትታለሉ አለቻቸው። ይሄ ነው አዳኝ። አይመስልማው። ማርያም ቤት ነው የተወለደው። በጣም ዝቅተኛ ኑሮ ውስጥ ያለች ሴት ቤት ነው የተወለደው። አይመስልማው። ይሄ ነው ግን አዳኝ። ክብር ለኢየሱስ ይሁን። የሰማነውን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግሥተ ሰማይ ያወርሰን።